ነው ሐሙስ። ስለዚህ የሁሉንም እግር ጎንበስ ብሎ ያጥባል። ያንን ያስባሉ። ሽማግሌዎቹ የሕፃናትን እግር ያጥባሉ። አባቶቻችን የእኛን እግር ያጥባሉ። ያጎነበሰውን ሊያገኘዋል። መምህረ ትሕትና ነው። የት ጋ ነው ጌታ ያለው? ሐሙስ ቀን። በዚች ቀን ሐሙስ ጌታ የት ነው ያለው ብትሉ እግራችን ስር ቁጭ ብለዋል። በጳጳሱ ላይ አድሮ እግራችንን ያጥባል። በቆሞሱ ላይ አድሮ እግራችንን ያጥባል። በአረጋዊው ካህን ላይ አድሮ እግራችንን ያጥባል። እኔና አባቴ አንድ ነን ብሎ የመጨረሻውን ሰዓት ወደ አባቱ እንደሚሄድ ለደቀ መዛሙርቱ ያስተማረበት ጸልዩ ከመ ይትባኡ ውስተ መንሱት ትግወ ጸልዩ ከመ ይትባኡ ውስተ መንሱት ያለበት፣ ተግታችሁ ጸልዩ ወደ ፈተና እንዳትገቡ ያለበት፣ ሰው ከዚህ ዓለም ፍላጻ ራሱን እንዲጠብቅ የጸለየበት ቀን ነው። ሐሙስ ቅዱስ ቀን ነው። በምን አይነት ሰውነት ተዘጋጅተንበታል? ይህችን ሐሙስ የተባለችዋን የተቀደሰችዋን ቀን የሕማማት ሐሙስ፣ የአዲስ ኪዳን ማስገባ፣ የብሉይ ኪዳን ማስወጫ፣ በለሆሳስ ቅዳሴ ወደ አብይ ቅዳሴ የምንገባባት የመጀመሪያዋ የአዲስ ኪዳን የቅዳሴ ቀን፣ ነገ የሚሰቀለው ጌታ ራሱን ዛሬ የሚሰጥበት ቀን ልዩ ቀን ነው። የጸሎት ቀን፣ የምክር ቀን፣ የተግሳጽ ቀን፣ ታላቁ ቀን